ማለት ነው። በአንደኛና መካከለኛ ደረጃ ትምህርት ቤቶች በአዲሱ ስርዓተ ትምህርት ምክንያት በብዙ ትምህርት ቤቶች የከፋ ችግር ገጥሞናል። በርካታ ጊዜ ቀጠሮ አውጥተናል። እንግሊዘኛ ሊኒየር፣ ሂሳብ ሊኒየር ከአምስተኛ እስከ 8ኛ ክፍል ለማስተማር ቅጥራችን ዓመቱን ሙሉ ኦን ነው ማለት ይቻላል። በአጋጣሚ በትይዩም ጭምር በደረጃ እድገት በመምህር ማድረግ በመለስተኛ መምህር ማድረግ ያሉትን ድሩን ሙሉ በሙሉ ፈትቶታል ማለት አይቻልም። የዓመቱ ስራ በጀመረበት ጊዜ በ105 ትምህርት ቤቶች በተሰበሰበው መረጃ በአጠቃላይ መገኘት ከሚገባቸው መርሶች ወይም መምህራንና የትምህርት ቤት አመራሮች በዚህ ዓመት የተሻለ ነው። ከ90% በላይ የሚሆኑት መምህራን በወረዳችን በወቅቱ ተገኝተው ስራ ጀምረዋል። አምና ላይ በግጭቱ በምኑ ምክንያት እስከ ዳር አካባቢ የምንጠባጠብ ሁኔታዎች ተከስቶ ነበር። በዚህ ዓመት የተሻለ ነው ማለት ነው። የቅድመ አንደኛ ደረጃ ትምህርት ቤት ግብዓትን የመጫወቻ ማለት የውጭ መጫወቻ ያላቸው፣ የማስተማሪያ ቁሳቁስ ያላቸው፣ ሜንቶሰሪ ያላቸው፣ ማረፊያ ክፍል ያላቸው፣ ክፍሉ ሊሾ የሆነና ምንጣፍ ያላቸው፣ መቀመጫ የተሟላላቸው የሚል መረጃ አለ። እንደምታዩት ውሃ ያላቸው ለምሳሌ ወደ 7 ትምህርት ቤቶች ናቸው። መጸዳጃ ቤት ያለው 1 ነው። የውጭ መጫወቻ ያላቸው 11 ነው። እነዚህ ግብዓቶች በትምህርት ቤቱ በአግባቡ አንሆን ማለት ግን ይጠይቃል ማለት ነው። አንዳንዶቹ ትምህርት ቤቶች ወንበር ያላቸው ወንበሩ መሰረቅ፣ ለምሳሌ ባለፈው ቃይት ትምህርት ቤት ተሰርቋል እያለ ነበር። ተመልሷል ወይ ምን ደረጃ ደረሰ? ሪፖርቱን ታቀርቡልናላችሁ ማለት ነው። አንዳንዶቹ እዚህ መካነ ብርሃን ሳይቀር መስታወቱን ሰብሮ የተለያዩ የህፃናትን መጫወቻና የተለያዩ ግብዓቶችን ህፃናት እንዲማሩ ረጅ ድርጅቶችን ጭምር የሰጡንን ግብዓት የመስረቅ ሁኔታዎች አሉ። እነዚህ በተሟላ መንገድ ትምህርት ቤት አለው የሚለው በየጓዳችሁ መዳሰስ ይጠይቃል ማለት ነው። እንግዲህ ከቁሳዊ